የትኛውም ነገር ላይ አሁን አብርሽን የሚጎዳ ነገር ማየትም መስማትም አልፈልግም በጭራሽ ማለት ነው። እንደዛ ታስቦ ከሆነ ነገርኩክ እኔ ጋር ትልቅ ችግር ይፈጠራል። ምክንያቱም እንደዛ እንዲሆን አልፈልግም፣ በጭራሽ አልፈልግም። ለሰላም ከሆነ ኦኬ ተስማምቻለሁ። አሁንም የማወራው ካሜራ ፊት ነው። ለሰላም ከሆነ ተስማምቻለሁ። ግን ወንድሜን የሆነ ነገር የሚያመጣበት መዘዝ ካለ ግን የትኛውንም ሰው ይቅርታ ማለት አልችልም። የትኛውንም ሰው ይቅር ማለት አልችልም። ምክንያቱም በቃ ያለፈ ታሪክ ያለፈ ነው። የብዙ ነገር አሳልፈዋል ሁለቱም ብያለሁ ከዚህ በፊት። ያ ግን ህይወት ያበቃ ህይወት ነው። አሁን ሌላ ላይፍ ላይ ነው፣ ሌላ ህይወት ላይ ነው ያለው ልጁ። በቃ ሰላም ከተባለ ሰላም ነው። ሰላም ካልሆነ ግን ሌላ ነገር አስተሳሰብ ካላቸው ግን ለኔ ይከብደኛል፣ በጣም ይከብደኛል። ምክንያቱም ሁለታቸውም በየፊናቸው እየተናገርኩት ነው ደጋግሜ፣ በየፊናቸው ሁለቱም ይኑሩ፣ የራሳቸውን ህይወት ይኑሩ ብያለሁ። ሌላ በተረፈ ግን አሁን ያንን ተክቶ በይቅርታ ሰበብ ይቅርታን ተገና አድርጎ የሆነ ነገር ቢባል እኔ ህፃን ልጅ አይደለሁኝም። ወዲ ሲባል ወዲ ወዳ ሲባል ወዳ መሆን ሴት አይደለሁኝም። በመጀመሪያ ደረጃ ልታቆልኝ የምፈልገው ምክንያቱም እኔ ነገሮችን አይቼ በስነ ስርዓት ማደርግ ሴት ነኝ።